ለሰው የምናስበውን ያክልና የምንጨነቀውን እኮ ለእግዚአብሔር አንጨነቅም። ለሰው እንደምንወጠረውና ባለመስማማታችን ምክንያት እንቅልፋተን እንደምናድረው ከእግዚአብሔር ጋር ያለን ግንኙነት አባጣና ጎርባጣ መሆኑ እረፍት የነሳን ሰዎች አይደለንም። ከሰው ጋር ያለንን ጽድቅ በደንብ አድርገን ስለምንፈልገው ከሰው ጋር ያለንን መስተጋበራችንን ጥሩ እንዲሆን ስለምንፈልግ አንዳንዴማ ለእግዚአብሔር ራሱ እስካለመመቸት ደረጃ እንደርሳለን። ለሰው ተመችተን ማለት ነው። እንዲህ ከመሆን አሁንም እግዚአብሔር ይሰውረን። ዘካርያስና ኤልሳቤጥ በእግዚአብሔር ፊት ጻድቅ ስለነበሩ በእግዚአብሔር ፊት እውነተኞችም ጭምር ስለነበሩ እውነተኛ የሆነ ዘር ፍሬ ተሰጣቸው። ዛሬ ምናልባት እኮ ወላጆች ስለወለድናቸው ልጆቻችን የምናማረውን ያክል እኛ ውስጥ የታጣው ነገር ቢሆንስ እነሱ ጋር ፍሬ አፍርቶ የተገኘ እኛ ውስጥ የሌለው እውነተኛነት እነሱ ጋር ውሸት ሆኖ ቢገኝ የነሱ ውሸታምነት መጀመሪያ የሚጠየቀው ከኛ እውነት ማጣት ጋር በእኛ የታጣውን በእኛ የሌለውን በእኛ ያልደከምንበትን ዘር ልጆቻችን ላይ እንፈልጋለን።